የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ ተስፋ የሀገረ ስብከታችን ዋና ስራ አስኪያጅ ክቡር አራት አይና ቆሞስ አባ ገብረ ማርያም ቤቱ በመካነ ስብሐት ልደታ የአራቱ ጉባኤያት ምስክር መምህር ክቡር ሊቀ ኅሩያን ቀሲስ ዘአማኑኤል የወረዳ ቤተ ክህነታችን ሊቀ ካህናት ክቡር መልአከ ኃይል ቆሞስ አባ ገብረ እግዚአብሔር የዚህች ታላቅ ቤተክርስቲያን ዋና አስተዳዳሪ የጎንደር የሀገረ ስብከቱና የወረዳ ቤተ ክህነቱ የሥራ ክፍል ኃላፊዎች፣ የጎንደር ገዳማትና አድባራት አስተዳዳሪዎች፣ የአብነት መምህራን፣ ሊቃውንተ ቤተክርስቲያን፣ አበው መነኮሳት፣ ቀሳውስት፣ ዲያቆናት፣ ምዕመናንና ምዕመናት በየስማችሁና በየማዕረጋችሁ በየጾታችሁ ለእናንተም በሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ? እንደምን ሰነበታችሁ? ባለ በዓሉ በሰላም አደረሰን አደረሳችሁ። አሜን። እግዚአብሔር አምላካችን በዓሉ የሰላም በዓል እያደርግልን ቅዱስ ፈቃዱ ይሁንልን። ስንወለ ያዕቆብ ዘአፍቀረ ዐርገ እግዚአብሔር በይባቤ ወግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ። መዝሙረ ዳዊት መዝሙር 46 ቁጥር 5 ላይ ስለ በዓለ ዕርገቱና ስለ እመቤታችን አንድ አድርጎ ያቀረበው መዝሙር ነው። ምስጢራዊ መዝሙር ነው። በዓላት ሲደራረቡ የጌታችን በዓልና የእመቤታችን በዓል አንድ ላይ ሲውል ወደኋላ ስንመለከት በመንፈስ ቅዱስ ተገልጾላቸው የወለደችውን የልጇን በዓል እና ከእሷ የተወለደውን የልጇን በዓልና የወለደችውን የእሷን በዓል በአንድ ላይ ለማክበር መጻሕፍት ጥልቅ የሆነ ምስጢር ያስተምራሉ። አበው ነቢያትም ይህንን ምስጢር በረቀቀ መንፈሳዊ አእምሮ ያዘጋጃሉ፣ ይናገራሉ፣ ትንቢት ተናግረዋል። የዛሬው በዓል ታላቁ በዓል ከሰዓቱ አበይት በዓላት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገቱ ስለሆነ እንኳን ለበዓለ ዕርገቱ በሰላም አደረሰን አደረሳችሁ። የእመቤታችን ልዩ በዓል ስለሆነ ለዚህም በዓል ስላደረሰን ስሙ ይመስገን እያልኩ እንኳን አደረሳችሁ እላለሁ። እንግዲህ የበዓላቱ መደራረብ ከባድ ነው። ደስታም አለው፣ ሐዘንም አለው። በዓላት በአንድ ላይ ተደራረው ሲውሉ ዝግጅት ስለሚያስፈልግ በቤተክርስቲያናችንም የእመቤታችንና የጌታችን በዓል አብሮ ሲውሉ ከሊቃውንቱ ዝግጅት ጀምሮ ራሱን የቻለ ክብደት አለው። የትኛው ነው በዓለ ዕርገትና በዓለ ጰራቅሊጦስ በዓል ላይ ሲውሉ ሊቃውንቱ እርስ በርሳቸው ይወያዩበታል። መወያያ በዓል ጭምር ነው። በአደባባይ የሚከበረው በዓል እንዳለው አሁን የምናከብረው ሌሊት በማየት ያለው አክብሮት ራሱ የበዓሉ አከባበር ሊቃውንቱን ያገናኛቸዋል፣ ያስማማቸዋል። አብይ በዓል ከሌሎች በዓላት ጋር ሲውል ፍሬ ያለበት እና ይህ በዓል ይህ ዕለት ሁለት በዓላትን የምናከብርበት በዓል ነው። ይህንን በዓል የጌታችን የመድኃኒታችን የመድኃኔዓለም ክርስቶስ በዓለ ዕርገት የእግዚአብሔር በዓለ ዕርገት ብለን ስናከብር ለዕርገቱ ምክንያት የድንግል ማርያም ሥጋ ነው። ለዚህም ነው ነቢዩ ስኖ ለያዕቆብ ዘአፍቀረ ዐርገ እግዚአብሔር በይባቤ ወግዚእነ በቃለ ቀርን የያዕቆብን
ስነ ሃይማኖቱን ስነ ምግባሩን የወደደ የመረጠ እግዚአብሔር በሰባ ዘመን ጡፋን ይዞ ከባቢሎን ወጣ። በእልልታ በነጋሪት ድምፅ ዘሩባቤል ጡፋን እልል እያሉ ደስ እያላቸው ሰባ ዘመን በምርኮ ሀገር ኑረው ሰላም አግኝተው ከተማረኩበት ሀገር ነፃነታቸውን አግኝተው ሲመለሱ እልልታ ነበረ። ቃለቀን የነጋሪት ድምፅ ይጎሰም ነበረ። እግዚአብሔር ወጣ ይላል። የእነሱን መውጣት ነው። እግዚአብሔር ዙፋን ይዞ ወጣ ከሀገር ወደ ሀገር። በዓለም ምሉ ነው እግዚአብሔር። ግን ሰዎቹ ባሉበት በሚሰራው ስራ ሁሉ አብሮ እነሱ ስለወጡ ወጣ ይባላል። ሲሄዱም አብሮ ሄደ ይባላል። በፈጠረው ፍጥረት እግዚአብሔር ይመሰገናል። በፈጠረው ፍጥረት አካሄድም እግዚአብሔር አብሮ እንደሄደ አብሮ እንደወጣ ይነገራል። ይህ መጀመሪያው ነው። አንድም ይላል ስሞ ለያዕቆብ ዘአፍቀረ፣ ከያዕቆብ ወገን የተወለደች ድንግል ማርያም የድንግል ማርያምን ስጋ የወደደ ይላል። ስግ ብሎ ስጋ ነው እንደሚታወቀው ሁሉ። እዚያውም መዝሙር 44 ላይ እስመ ፈተወ ንጉሥ ነኪ ብሎ ስግ ብሎ ስጋ መሆኑን ሲገልጽ ድንግል ማርያም ወይ ንጉሥ እግዚአብሔር ያንቺን ስጋ ለተዋሕዶ መርጧልና አብ ለልጁ ይላል። እግዚአብሔር ወይ ለራሱ ለተዋሕዶ መርጦታልና እና የድንግል ማርያምን ስጋ የወደደ እግዚአብሔር አርገ በይባል ይወጣል። ቀን የድንግል ማርያምን ስጋ የተዋሃደ እግዚአብሔር አርገ በይባል ወበቃለ ቀን እግዚአብሔር ዚነ ጌታችን እግዚአብሔር በብርሃን በቅዳሴ በስልጣን እየተመሰገነ አረገ። እሱን እግዚአብሔር ያለውን ነቢዩ ዳዊት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ስሙ ለመጠራቱ ይህ ምስክር ነው። አርገ እግዚአብሔር በይባቤ ወይነ በቃለ ቀን ብሎ እግዚአብሔር እግዚእነ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ነው። እግዚአብሔር ነው። እሱ እግዚአብሔር ሲባል ደግሞ እመቤታችን ማን ትባላለች? እመ እግዚአብሔር ጸባኦት የሚጸልየው ጸሎት አለ አይደለም? አሸናፊ የእግዚአብሔር እናት ሆይ እሱ እግዚአብሔር ሲባል እሷ እመ እግዚአብሔር ጸባኦት የአሸናፊ የእግዚአብሔር እናት ብለን የሁለቱን ስም ጠርተን የሁለቱን በዓል እናከብራለን ዛሬ ማለት ነው። አከባበራችን የእሱ በዓል አምላክ ስለሆነ ከእሷ በዓል ከፍ ይላል። አዎ መጻሕፍትም ይናገራሉ። እመቤታችን ማርያም ማለት ስሟን ሲተረጉም ምን ይላል? ማርያም ይህን መልዕልተ ፍጡራን መልዕልተ ፈጣሪ ይላል። ከፈጣሪ ቀጥላ ለምስጋናም ለክብርም ለውዳሴም የተመረጠች መልዕልተ ፍጡራን ከፍጡራን በላይ ያለች በእግዚአብሔርና በሰው መካከል የምትገኛት ድንግል ማርያም ከሥላሴ በታች ከሌሎቹ ከመላእክትም ከጻድቃን ከሰማዕታት ከነቢያት ከሐዋርያት ሁሉ በላይ ናት። ይህ በዓልም እንደዚያ ነው የምናየው። ብዙ ትርጉም ለምንሄድ የእሱን በዓል ከፍ እናደርጋለን፣ የእሷን በዓል ደግሞ እናስከትላለን። እንዲህ ስለሆነ አከባበራችን እዚህ ላይ ይህ ማርያም በዓል ነው፣ ይህ የኢየሱስ ክርስቶስ በዓል ነው ብለን እንለያለን ማለት አይደለም። ከበዓለ ዕርገቱና ከዘቤታችን ከዓመታዊ በደብረ ምጥማቅ ከታየችበት ብርሃኗ ካታየችበት ክብሯ ከተገለጠበት ተነስተን የጌታችን የኢየሱስ ክርስቶስን በዓለ ዕርገት ስናከብር ሁለቱም በዓል የቡራኬ በዓል ነው።
የበረከት በዓል ሆኖ እናገኘዋለን። ደግሞ የሚገርማችሁ ነገር እሱም ወንዝ የባርኮሙ ተረሃቆሙ እየባረካቸው አረገ ይልና እመቤታችን ደግሞ ቡራኬዋን በእሷ ላይ አድሮ በእሷ ላይ ሆኖ እግዚአብሔር እንደሚባርክ ነቢዩ ዳዊት በመዝሙር 131 ላይ ለኢየራትያኒ ባርኮ ባርኮን ይላል። ክርስቲያኖችን፣ እናቶችን፣ አባቶችን፣ ወንድሞችን፣ እህቶችን በእመቤታችን ስም ወደ ታነጸው ቤተክርስቲያን መጥተው የሚመጡትን የሚያስቀድሱትን የሚጸልዩትን መባ ይዘው የሚመጡትን ሁሉ ባርኮ ባርኮን በእሷ ላይ አድሬ እባርካቸዋለሁ ብሏል። ለዛሬው በዓል ከእመቤታችንም በረከት የምናገኝበት ከባለቤቱ ከልጇ ከመድኃኔዓለም ክርስቶስም በረከት የምንቀበልበት በዓል ስለሆነ የበረከት በዓል ይባላል። ይህ በዓል ቅድም እንዳልኩት የዕርገቱ በዓል ይቀድማል ከበዓለ ገብረ ምጥማቅ። እሱ ከተነሳ ካረገ በኋላ ነው የገብረ ምጥማቅ የእመቤታችን የተአምር በዓል የተከበረ እና የእመቤታችን ሥጋ የወደደ የተዋሃደ እግዚአብሔር አረገ። አዎ ይወዳታል፣ 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 መርጧታል። አባ ሕርያቆስም በቅዳሴው ነጸረ አብ ሰማይ አብ ከሰማዩ ነው አየ ወይረከበ ዘከማኪ እንዳንቺ በንጽሕና በቅድስና በድንግልና የተዘጋጀች ያጌጠች አላገኘም ይልና አኖ ወልዶ ዋሂደ ተቀዳሚ ተከታይ የሌለው ልጁን ወደ አንቺ ልኮ ሰደደ። ረከበ ዘከማኪ ወሰምረ ማዛዚአኪ ዋቀረ ስነኪ ማዛ ንጽሕናሽን ማዛ ድንግልናሽን ወደደ። ከተወ ስነዚአኪ ደምግባትሽንም ወደደ። ለሀየ ድንግልናሽን ለሀየ ንጽሕናሽን ለሀየ ቅድስናሽን ወደደ። ወዶም አልቀረ ተቀዳሚ ተከታይ የሌለው ልጁን ሀሊት ወደ አንቺ ልኮ ሰደደ። በጣም ይህ ቃል ቀላል አይደለም። ሀሊት የሚለው ቀላል አይደለም። ወደ አንቺ ይገርም እኮ ነው። ሰው ወደ እግዚአብሔር ይላካል አይደል? ነቢያት ወደ እግዚአብሔር ይቀርባሉ። አዎ። ሐዋርያትም ወደ እግዚአብሔር ይቀርባሉ። አዎ። ቅዱሳን መላእክትም ወደ እግዚአብሔር ይቀርባሉ። አዎ። እመቤታችን ግን ሀሊቲ ወደ አንቺ ልጁን ላከ። ቀላል እኮ አይደለም። እግዚአብሔር መላክ የእግዚአብሔር መላክ ወደዚህ ዓለም አብ ልጁን ወደዚህ ዓለም መላክ ቀላል ነው? ወደ ማን ሲባል ደግሞ ወደ ድንግል ማርያም ምን ያህል ቢወዳት ነው፣ ምን ያህል ቢያከብራት ነው። ልጁን ሂድ ወደ እሷ ብሎ አይገርም? አሁን እኛ ወደ እሷ ስንመጣ ሲያነጣጥሩ ምዕመናን አሁን ያ በዓል ለማክበር ወደዚህ ስንመጣ መምጣታችን የበዓሉን ከፍታና ክብር እንዴት እንደሚያጎላው ይሁንማ። እኛ ወደ እሷ ስንመጣ እኛማ ፍጡራን ነን። ብንመጣም አይደንቅም። እኛ ብንመጣ በረከት እንቀበል ስለሆነ አያስደንቅም። እኛ ብንመጣ ሕመምተኞች ጸበሉን ጠጥተን እምነቱን ተቀብተን በመስቀሉ ተባርከን የመፈወስ ነው። እኛ የምንመጣ ድሆች ስለሆነ ከድህነታችን፣ ከራባችን፣ ከጥማታችን የዕለት ጉርስ የዓመት ልብስ ለመለመን ለማግኘት ነው እኛ የምንመጣ። እግዚአብሔር ግን ወደዚህ የመጣ ወደ እርሱ የመጣ ለምን ይመስላችኋል? ብቻ ነጣሩ መድኃኒቱ መነዋሪቱ ወደ አንቺ እግዚአብሔር ልጁን ልኮ ሰደደ። ምን ያገኝ? የእኛ
የእኛ መዳን ለማግኘት ነው። የእሱም ማግኘት አለበት። አዳምን ለማግኘት ለመፈለግ ነው ይላል። አንድ በግ ነበር፣ 100 በጎች ያሉት ሰው ነበረ። ከመቶ አንዱ ይጠፋበት ይላል። 99 ደግሞ አንዱ ይዘን ይመጣ። እሱ የመጣ ለመፈለግ ነው። ድሃዎችን ለመፈለግ፣ የተጠሙትን ለመፈለግ፣ የወደቁትን ለማንሳት። ግን ሰው ሆኖ ዓለምን ለማዳን አንደኛ የመጀመሪያ ምርጫው ወደ ድንግል ማርያም መምጣት ነው። አንደኛ ምክንያት የምንላትም ለዚህ ነው። እመቤታችን ስለሳበችው ፍቅር ሳበው ለወልደ ኃያል ይላል። ፍቅር እግዚአብሔር ሳበው ኃያል ወልድ ወደዚህ ዓለም ስባ መጣው። ፍቅሩ አምጥቶታል። የመጀመሪያው ፍቅር ድንግል ማርያም ናት። ምክንያቱም አትቀረሰነች ይላልና ወደደች ስለሚል በፍቅሯ እንደመጣ እንደተሳበ መጽሐፍ ይመሰክራሉ። ዓለም ዳነ። ባጭሩ በምን ዳነ? በአምላክ ሰው መሆን፣ በመድኃኔዓለም ሰው መሆን ዓለም ዳነ። ሰው ሆነ ስንል ሰው ለመሆኑ ሰው ሆነ ስንል አምላክን ነው አይደል? ሰው ሆነ የምንለው አምላክ ነው። ሰው ሆነ ሰው ሆነ ስንል ሰው ሆነ ምንድን ነው? የእሷ ሥጋ ነው። ሰው ሆነ ተብሎ እንዲነገር ያደረገው የእሷ ሥጋ ነው። ሥጋን ስለተዋሃደ ሰው ሆነ አይደለ? ሰው ተባለ። ይህ ስም ራሱ አምላክ ወልድ ተብሎ የሚጠራበት ምክንያት ድንግል ማርያም ነው። የእሷን ሥጋ ስለተዋሃደ ስለዚህ በዓለ ዕርገቱ ስናከብር እመቤታችን ቅድስት ድንግል ማርያም ለዕርገቱ ምስጢር ናት። እንዲሁም ምስጢር ናት። ልጅት ያለ ምስጢር አላት። ለዛሬው በዓል በጣም ለበዓለ ዕርገቱ ልጅት ያለ ምስጢር አላት። ከኪሩቤል ጋራ በዘባነ ኪሩብ ለመቀመጡ እሷ አስቀድማለች። መጀመሪያ በፊትም በዘባነ ኪሩብ አለ። ምላቱ፣ ስፋቱ፣ ርቀቱ አይወሰንም። በተለዩ አካሉ ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ከመጠነቱ አስቀድሞ በዘባነ ኪሩብ አለ። ተጠምቶም አለ፣ ተወልዶም አለ። ዘባነ ኪሩብ የተለየበት የለም በአካሉ እንጂ በምላቱ፣ በስፋቱ፣ በርቀቱ፣ በባህሪው ከአብ ከመንፈስ ቅዱስ የተለየበት ጊዜ የለም። እዛም አለ፣ በዚህም አለ። የዛሬው በዓል ግን ለየት የሚያደርገው ምስጢሩ ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋህዶ አንድ አካል አንድ ባህሪ ሆነ። ቅድመ ተዋህዶ ከአብ ከመንፈስ ቅዱስ ጋራ በባህሪ ለሕልውና አንድ ነው። ኋላም አንድ ነው። ዛሬም አንድ ነው። ልዩነት የሌለው ተዋህዶ አለው። ወደዚህ መጣና ደግሞ በተለየ አካሉ ከሥጋ ጋራ ተዋህደ። ዛሬ አረገ ሲባል የቃል ዕርገት በ40 ቀን፣ የሥጋ ዕርገት በማኅፀን ይላል። አርገ በፍርሃ ውስተ ሰማያት ይሉና አባቶቻችን ሰለስቱ ምዕት በጸሎተ ሃይማኖት ሲናገሩ የቃል ዕርገት በ40 ቀን ዛሬ ማለት ነው። በተነሳ በ40 ቀን ቃል አረገ ተባለ። ምክንያቱም ምኑ ስለሆነ እኮ ነው። የቃል ዕርገት የተባለ እኮ በዓለም ምኑ ስለሆነ እንዴት አረገ ይባላል? መቼስ በዓለም የመላውን ነገር ከዚህ ወደዚህ አረገ ወረደ ማለት ስለማይቻል በሥጋ በአጭር ቁመት በጠባብ ደረት በሰፊ ክንድ ከስንዝር አካል ወደ ላይ ስላረገ እያዩት መላእክት እያዩት ሐዋርያት እያዩት ስላረገ የቃል ዕርገት በተዋሕዶ 40 ቀን አባባቶቻችን። የሥጋ ዕርገት ግን በማኅፀን ነው። መጋቢት 29 ቀን ሲጸነስ ቃል ከሥጋ ጋር ሲዋሃድ ያን ጊዜ ሥጋ የቃልን ምላቱን፣ ስፋቱን፣ ርቀቱን ሙሉ በሙሉ ገንዘብ ስላደረገ ማለት ነው። በድንግል ማርያም ሲጸነስ በማኅፀኗ ሲጸነስ በዘባነ ኪሩብ አለ ተቀምጧል ሥጋ። ስለዚህ የሥጋ ዕርገት በማኅፀን
ስጋ አምላክ የሆነ ማለት ነው። ስጋ አምላክ የሆነ በተዋህዶ ነው። ስጋ አንድ አካል አንድ ባህሪ በመሆን በተዋህዶ አምላክ የሆነ መቼ ነው? የተቀደሰለት ነው። ከቃል ጋር ሲዋሃድ ስጋ ጊዜ ዓለምን ተቆጣጥሮታል። ሙላቱ፣ ስፋቱ፣ ርቀቱ የቃል ገንዘብ ለስጋ ሙሉ በሙሉ ያለምን ልዩነት ገንዘብ ስለሆነ አባቶቻችን የቃል እርገት በ40 ቀን የስጋ እርገት በማኅፀን ብለው ያስታሉ፣ ይናገራሉ። እንግዲህ እግዚአብሔር አምላክ ወደዚህ ዓለም የመጣ ዓለምን ለማዳን ነው። ታወቃል። ይሄ ግልጽ ነው። መጣ፣ ተጸነሰ፣ እና እንደሚታወቀው ስለኛ ተሰቀለ፣ ስለኛ ታመመ፣ ስለኛ መከራ ተቀበለ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ። በ40ኛው ቀን በተነሳ በ40ኛው ቀን ወደ ሰማይ አረገ። ስራውን ጨረሰ። ወደዚህ ዓለም የመጣበትን የማዳን ስራውን ጨረሰ። ከጨረሰ በኋላ በዓለ ዕርገቱ ደረሰ። በዓለ ዕርገቱ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን በነቢያት የተነገረ ነውና ነቢዩ ዳዊት ይህንን ነው ስኖ ለያዕቆብ ዘአፍቀረ የተዋሃደውን ስጋ ነው ስኖ ለያዕቆብ ዘአፍቀረ ያለው። ከያዕቆብ የተወለደች የድንግል ማርያምን ስጋ የወደደ የመረጠ የተዋሃደ እግዚአብሔር አርገ በይባቤ በልልታ ወበቃለ ቀርን በነጋሪት ድምፅ በመላእክት ይባቤ በይባቤ መላእክት ይለዋል። አረገ። የዛሬው ቀን ይገርማቸዋል፣ የልልታ በዓል ነው። በይባቤ ይለዋል። መላእክት እልል እያሉ ነው ያረገ። በደብረ ምጥማቅ ደግሞ እመቤታችን 5 ቀን ከ21 ቀን ከግንቦት 21 ቀን እስከ 25 ቀን ድረስ ሳታቋርጥ በማኅበረ ብርሃን በቤተክርስቲያን ጉልላት ላይ ተቀምጣ እየባረከቻቸው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ አዳምና ሔዋን፣ ሕፃናት እየመጡ 5 ቀን ስትባርካቸው እልል እያሉ 5 ቀን ያከብሩዋል። እና የልልታ በዓልና የልልታ በዓል ዛሬ ተገናኘ። አርገ ይባቤ ያለውታ የመሬታችን ይባላ ተገናኘ። ዘምሩ ለአምላክ ዘምሩ ተገናኘ። ለታደማ እልልበሉ ዘምሩ ያለ የዳዊት ቃል ከበዓሉ ጋር ከደብረ ምጥማቅ በዓል ጋር አንድ ሆነ። ይባቤ በዓል ሆነ። የነጋሪት በዓል ሆነ። ከበሮ የሚመታበት በዓል ሆነ። መላእክት፣ ሐዋርያት፣ ጻድቃን፣ ሰማዕታት በደብረ ዘይት ሲያርግ በተለይ ሐዋርያት እያዩት እንዳረገ በደብረ ምጥማቅ ደግሞ እሷን እያዩት ባረከቻቸው። የመታየት በዓል ጭምር ነው። እናትና ልጁ እንዴት አድርገን እንለየዋለን? በፊት እናትና ልጅ የእሷና የእሷ በዓል በአንድ ላይ ሲውል ደስ አይልም? መምህራን እንኳን ደስ ያላቸው። አሁን ዛሬ ከሁል ጊዜ የተለየ ደመቅ ያለ እልልታ እልል ብትሉ ይፈቀድላችኋል። እንዴት በሉ። ምክንያቱም የእልልታው ስራይ ዛሬ ስለሆነ ማለት ነው። ስራ የሚባላል እያንዳንዱ ነገር መጀመሪያ ሳብዬ ማለት ነው አለቃ። ስለዚህ አገዛዬ በይባቤ ስላለ የበበ እልል አለ። እንዲሁም መነሻው መዝሙር 46 ከቁጥር 1 ብሎ አንድ ላይ ጀምሮ ኩልክሙ አሕዛብ ጽፉ ወይስሙ ነው የሚል። እናንተ እየተወባችሁ በእጃችሁ አጨብጭቡ ብሎ ወይም አጨብጭቡ። እልልታ በምን ነው? በአፍ አይደል? ማጨብጨብ አዳ ጽፉ ወይስሙ ይልና አገዛዬ በይባቤ ወሲ ይመጣል። በእልልታ ስላረገ እልልታ
እንደገና ደግሞ ማቀንቀን ስለሚገባ ጥሩ ለይክሙ ብሎ እልልታና ማቀንቀን አብረው እንደሚሄዱ እንደማይለዩ በትንቢት ተነግሯልና አረገ መድኃኔዓለም ክርስቶስ 40ውን ቀን ለሐዋርያት መጽሐፈ ኪዳንን ሲያስተምራቸው ኖረ። ስራ ፈቶ አያውቅም። የመጣም ለስራ ነው። ስራውም ዓለምን ማዳን ነው፣ ሌላ የለውም። ሌላችን ስራ ፈታ አታውቅም፣ ስራ አላት ይላል። ግብረ ድንግል ሸት ልሳን ይላልጉ አንደበታችን የድንግል ስራ ይናገራልና አንተ ስራ ምንድን ነው ድንግል ማርያም ስለሚሆነ የራሷማ መፍረድ በቤተ መቅደስ አርናዎት እያማመን ትፈትላለች። ሌላ ግን እንጨት መስበር ውሃ መቅዳት አይደለም። እንግዲህ ስራዋ ምንድን ነው ስለሚሆነ አምላክን ያለ ዘር ያለ ሩካቤ ያለ አባት በድንግልና ጸንታ በድንግልና መውለዷ ስራዋ ይህ ነው። ይህንን ስራ ግብረ ድንግል ይሸት ልሳን አንደበታችን ያመሰግናል። ኑር ዘር ከመንገድ ይላል ሊቁ። አብሮ ከነሱ ጋር ሲበላ ሲጠጣ ቆይቷል። ከተነሳ በኋላ እንዳይጠራጠሩ መናፍቃን ከተነሳ በኋላ ረቋል አልበላም አልጠጣም የሚሉ በኋላ የሚነሱ መናፍቃን ስላሉ አብሮ ከነሱ ጋር የትንሣኤ ዕለትን በልቷል። ከአምስተኛው ቀን የርግበ ካህናት ከእነሱ ጋር በጥሪያዶስ ወንዛቸውን አበርክቶ አብሮ በልቷል። ዛሬ በልቷል። ይገርማቸዋል። መድኃኔዓለም ክርስቶስ ሞት ለ40 ቀን መቱ ጊዜ ማለት ነው። አሁን ምስጋር ይብላ ይተላቶላቸው ያሉ ይሽቀይ ወርከት ካናት ሐዋርያት ዛሬ መጨረሻውን ማየት የበላባት ቀን ዛሬ ናት። የመጨረሻው ለዚህ እኮ ነው በሀገራችን በኢትዮጵያ እኮ የእርገት ዕለት ማህበር ይጠጣል። በገጠሩ ይጠጣና ሙሴ የሚባለው የሚመረጥ የእርገት ዕለት ነው። ኃላፊው ማለት ነው። ሰንበቱን ይጠጡት ሌላም በዓል ያከብሩት ሁሉ ፍሪዳ አድርገው ይህ የእርገት በዓል ያከብሩታል። አባቶቻችን ምንድን ነው ተብለው ሲጠየቁ መድኃኔዓለም ክርስቶስ ከቤተሰቦቹ ከመቶያ ቤተሰቦቹ ጋራ የመጨረሻውን ማዕድ አብሮ የበላበት በዓለ ዕርገቱ የፍቅር መግለጫ የመሰናበቻቸው ቀን ስለሆነ በረከት ያገኙበት እሱም አብሮ ከእነሱ ጋራ የተቀመጠበት ስለሆነ የዕርገትን በዓል ለየት ባለ መልኩ ሊቃውንቱ አባቶቻችን ከቅዱስ ያሬድ ዝማሬ ውዳሴ ጋራ ያከብሩታል። በዓሉም ለየት ያለ ታላቅ በዓል ነው። ቀለሙም ለየት ያለ ነው። ዋዜማው ጀምሮ አሮሃ ተሙቃት እያለ ሰማይ ክፍሎም እናንተ ጠብቁ እያለ መግቢያው ላይ የተናገረው ለጥቂቱ ቅርጽላት እንዲዘጋጁ አሮሃ እያለ ሰማያውያንና ምድራውያን የሚያከብሩት በዓል ነው። ኪዳኑ ግዝ ነው። የዕርገት ኪዳኑ ግዝ ነው። አብን ወልድን መንፈስ ቅዱስን ሦስቱም አንድ ላይ ነበረ በየማናው በአባቱ ቀኝ የተቀመጠበት ቀን ስለሆነ ግዝ አብ ነው፣ ወልድ ነው፣ አራያ የመንፈስ ቅዱስ ነው። አያ ኪዳኑ በግዝ ሲደረሰው በአብ ቀኝ ሂዶ ስለተቀመጠ አብሮ የተቀመጠበት ስለሆነ ግዝ የአብ ምሳሌ ዛሬ ይደረሳል። የእግዚአብሔር አብ በዓል ነው። እግዚአብሔር ወልድ በዓል ነው። ያረገ ወልድ ነው። መንፈስ ቅዱስ በዓል እና በአራኛው ቀን ይላል። በአራኛው ቀን እስከዛቲ ዕለት እስከዚች ቀን ድረስ አብሯቸው ኑሮ አዘዛቸው። ከመይጻውም ኢየሩሳሌም ከኢየሩሳሌም እንዳይወጡ ከቤተ መቅደስ እንዳይወጡ አንተ ሙተ ንበሩ ሀገረ ኢየሩሳሌም በኢየሩሳሌም ከተማ ቆዩ እስከ ትለብሱ ኃይለ ማርያም ሰማያዊ ኃይል ሰማያዊ እውቀት ሲመጣላችሁ ድረስ በዚህ ጠብቁ አላቸው ይላል ሉቃስ ወንጌል ምዕራፍ 24 ቁጥር 50 ጀምሮ። እንጠብቁ ወደ ወዲህ እንዳትሉ አስተምሯችኋል። በዚህ ቀን ማየት ብቻ አይደለም ትምህርት ይሰጣችኋል። ምን ብሎ አንተ ሙተ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ሰማያዊ እውቀትን ሀብተ መንፈስ ቅዱስን እስክትቀበሉ አትውጡ ነው። ምዕመናን ዛሬ መግለጽ ላይ እንዳንወጣ
ይህ ትምህርት ለእኛም ነው ዛሬ። አደራ ምዕመናን ከቤተክርስቲያን እንዳትወጡ እሺ። አዎ መድኃኔዓለም ክርስቶስ ለሕዝቡ ኑሩ ሀገረ ኢየሩሳሌም። ከኢየሩሳሌም የተባለች ቤተ መቅደስ ናት። አንድም እመቤታችን እኮ ናት ሀገረ ኢየሩሳሌም የተባለች። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም ኢየሩሳሌም የተባለችን ቅድስት ድንግል ማርያም ናት ይላል። ብቻ ሌላ አለ ወዲህ ወደ ሰላም ከቤተ ክርስቲያንና ከቅድስት ድንግል ማርያም እንዳንለይ። ሀገረ ኢየሩሳሌም ለጊዜው ኢየሩሳሌም ናት ቤተ መቅደስ አላደምጫውን የምትሰራው ቤተ ክርስቲያን ናት። እንደገና እመቤታችን ናት ሀገረ ኢየሩሳሌም እንዳትሏት እሺ። አማላጅ ይገባል ምንድን ነው ያለው? ንበሩ ሀገረ ኢየሩሳሌም ማለት በኢየሩሳሌም በእመቤታችን አማላጅነት አምናችሁ ኑሩ፣ ከእሷ እንዳትለዩ። እናትነቷን ወላዲተ አምላክ መሆኗን እመ አምላክ መሆኗን እመ ብርሃን መሆኗን ቤዛዊተ ዓለም መሆኗን አደራ እንዳትሉ ንበሩ ንበሩ ያለ እዛችሁ አትበሩ። ከኢየሩሳሌም ከድንግል ማርያም እንዳትወጡ ንቅንቅ እንዳትሉ ትላላችሁ። አንዳንድ ጊዜ ያወራበዘ አንዳንድ ጊዜ የሚያመጣው ነገር አለና ቤዛዊተ ዓለም አትባልም ተባለ ተብሎ ብዙ ሰው ተወዛግቧል። ቤዛዊተ ኩሉ ዓለም ቤዛዊተ ዓለም በሉ እስኪ በሉ ንገሩ። እንደዚህ ነው። አንትሙ ንበሩ ሀገረ ኢየሩሳሌም እናንተ በእመቤታችን አማላጅነት ጸንታችሁ ኑሩ። ኢትጣሩ ነው የሚለው እንዳትወጡ ከኢየሩሳሌም ከእሷ እንዳትወጡ ነው። ኢየሩሳሌም የተባለች ድንግል ማርያም ናት። ኢየሩሳሌም የተባለች ቤተክርስቲያን ናት። ከዚህ ቤተክርስቲያን ንቅንቅ እንዳትሉ ልጅነታችሁን አክብራችሁ ሃይማኖታችሁን ጠብቃችሁ ምግባርን ከትሩፋት ጋር ይዛችሁ ንበሩ ሀገረ ኢየሩሳሌም ቤተክርስቲያን ድንግል ማርያም ጸንታችሁ አማላጅነቷን አምናችሁ ኑሩ አላቸው ይላልና ይህ ካዘዛቸው በኋላ ይላል ምስሌው እነሱ ጋር አብሮ እየበላ ይላል ተለዓለ ወደ ሰማይ ወጣ አረገ። ነፋቶ ደመና ተቀበለችው። ደመና የተባለው ባህሪቱን ጌትነቱን ለመግለጽ ነው። እሱ ደመና የሚያሳርገውን አይደለም። የባህሪቱን ደመና ይለዋል መግለጫ። መጻሕፍት አንዳንድ ጊዜ መግለጫ አላቸው። የታቦር የዕርገት የምጽአት ደመና ይላል። ደብረ ታቦር ደመና መጥቶ ነበረ። ዛሬ ደግሞ የዕርገት ደመና መጥቷል። የምጽአት ሲመጣ ደግሞ ደመና ይመጣል። ይህን ምቅለው ተርሞላ ሊቃውን የታቦር የደብረ ታቦር ደመና፣ የዕርገት ደመና፣ የምጽአት ደመና የባህሪ ክብሩ ነው። ክብሩ ነው። የስልጣቱ ማለት ነው። በጌትነቱ ስልጣኑ ማለት ነው። በስልጣን ያረገ ስለም ተሸክሞ ይራረገ ሆለም ተፈር የለም። ደመና ክብሩ ነው። ደመና ኃይሉ ነው። ደመና ስልጣኑ ነው። ደመና የባህሪ መገለጫ ክብር ነው።